እና ቤተሰቦች ደግሞ ሰላም አላልኳችሁ። እንዴት ናችሁ? የሱሌ ቤተሰቦች ደህና ናችሁ ወይ? በዚሁ አጋጣሚ ይሄ ወንድማችሁ ሱሌይማን አበረታቱት፣ ሰብስክራይብ አድርጉት፣ ቪዲዮውን ሲጀምሩ ላይክ አድርጉት። ያው እኛ ኢትዮጵያውያን በመልካምነት ነው የምንታወቀውና ሱሌ ደግሞ ማለት ለእናንተም ወንድም የሚሆን በቃ አንዴ እንደምታይ ትንሽዬ ደስ የሚል ልጅ ነውና አበረታቱት። ቤተሰብ ሰብስክራይብ አድርጉት። ስንት ነው አሁን የገባው? 13 ምናምን 13000 በዚህ ቪዲዮ 15000 ጠብቃለሁ። 15000 እንትን ካላችሁ እኔ ስጦታ ሰጠዋለሁ። ከዚህ አራስ ቤቶኝ እንግዲህ አስልኪ ምናምን ወይ 20000 ደግሞ ካረጋችሁ ተለቅ ይላል። አይፎንም ሊሆን ይችላል። የበሬ ነው እውነት መናገር ሱሌ አብረን ያማጥ ነው አብሮ የነበረ እያለቀሰ ነበር። ወይኔ ሲነግሩኝ እናቴ ስትነግረኝ እንደዚህ ይዞ ጭንቅላቱን ከዛ ጫንቆት ምናምን ሌላ ቦታ ይሄድ ነበር ሲነግሩኝ። እናቴ ልጅ እናት ቁጭ በል እንዴት ነሽ? ኧረ እኔ እቆማለሁ እንዲህ አወራሻለሁ ችግር የለውም። ኧረ ቁጭ በል ወይ ለልጅሽ እኔ ግን ለውዷ እህቴ ለትንሱ እና ለትንሽዬዋ ሕፃን ለተወለደችው ያመጣሁትን ጊፍት ላሳያችሁ። ግን ከማሳየቴ በፊት እንዴት ናችሁ? ሰላም ነው? ሁሉ አማን፣ ሁሉ ተማም። ይኸውላችሁ ባይዜ የባለፈውን ቪዲዮ በፊልሙ ዙሪያ የሰራሁትን ተወሱንም እንደሆነም አላነሳውም። ጊፍቱን ላሳያችሁ ወይስ እንዴት ነው? ወይ ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ምናምን ነገር ታደርጋላችሁ? ምን ታስባላችሁ? አይ ካልሆነማ አላሳይም። የባለፈውን ቪዲዮ እንዲህ የወረደብኝ ተጠፋፍተናል፣ በጣም ብዙ ተጠፋፍተናል። ግን ዛሬ ለየት ባለ ቪዲዮ ነው የመጣሁት። ትንሱ መጠየቅ አለባት። እንደምታውቁት ወልዳለች። ቆንጅዬ ሴት ልጅ ነው የወለደችው። ይሄን እድል አላገኛችሁም። የትንሱን የወዷን እህቴን ልጅ እኔ ብቻ ነኝ ያየሁት። ማናችሁም አላያችሁም። እዚህ ኦዲየንሶቼ ላይ እርግጠኛ ሆኜ የምነግራችሁ ነገር ዛሬ ባይዜ በጣም አሪፍ እቃ ነው ማለት እንደኔ አስቤ የገዙት በጣም አሪፍ ነገር ነው። ነው ማየት ተፈልጋላችሁ? ላሳያችሁ ምናምን? አይ አላሳያችሁም። ትንሽ ቆይቼ ነው ማሳያችሁ። ሳምንታችሁ ግን እንዴት አለፈ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን፣ ጤና ምናምን በየቤታችሁ ሁላችሁም ሰላም ናችሁ አይደለም? ብቻ አሳዘናችሁኝ። ላሳያችሁ መሰለኝ። ላሳያችሁ እንዴት ነው? ቆይ እንደውም ላሳያችሁ። ምን ይመስላችኋል? ተገምታላችሁ ወይ እኔ ቀደም ላሳያችሁ? የመገመቻ ሰዓት እንኳን አልሰጣችሁም። እስቲ ስጦታዬ ሬት ታደርጉልኛላችሁ። አሪፍ ከሆነ አሪፍ ካልሆነ ማላቅም። ብቻ ከዚህ በፊት ወላድ ወይም የወለደ ሰው ምናምን ጠይቄ አላቅም። የመጀመሪያዬ ነው ስጠይቅ። እሱንም የሆነ አስቤበት ምናምን ተጨንቄ ነው የገዛሁትና ትውደደው አትውደደው ምናምን ነገር አላቅም። ባይዘ አንዱ ግን መሰረታዊ ነገር ነው ለህፃን ልጅ በደንብ የሚያስፈልግ እንደሆነም ከሚያስፈልገው በላይ እናትየው ትንሱ እህታችን ስታየው ደስ የሚያሰኛት ነገር ነው። ምክንያቱም በየጊዜው ህፃኗ የተወለደችው ትንሽዬዋ ህፃን የምትጠቀመው ነገር ነውና በደንብ ነው የምትፈልገው እና እሱ የማይቀር ነገር ነው ብዬ የሚገዛ ነው ማለት ሁሉም ሰው እንደሆነም ስትመጡ እሱን ይዛችሁ ሁላት ብትመጡ በጣም ደስተኛ ትሆናለች። መምጣትም ካልቻላችሁ ደግሞ ያው እኔ ያደርስላችኋለሁ። እኔ እንደማችኋለሁኝ መላክ የምትፈልጉትን ነገር በእኔ በኩል ላኩ፣ ችግር የለውም። እኔ ያደርስላችኋለሁ። እንደሆነም ለእሷ ለውዷ እህቴ እና ለትንሽዋ ለተቀላቀለችን ለውዷ ብቻ ስሟን እንኳን አልነግራችሁም፣ ይገርማችኋል። እና ለዛች ጉድዬ እና ለትንሽዋ ልጅ ውድ የምትሉትን ስጦታ ጻፉልኝ፣ ወይ ደግሞ ካልጻፋችሁም ገዝታችሁ ላኩላት፣ እኔ ያደርስላችኋለሁ፣ አያሳስባችሁ። እና ሁለት ነገር ነው የገዛሁት እንዳልኳችሁ። አንደኛው የማይቀር ነገር ነው፣ ለእናትየውን ደስ የሚያሰኝ ነገር ነው የገዛሁት። እና ባይዞ ህፃኗ በጣም እንትና ሆነ እንደነ ያለች ቆንጂ እንደ ሁላ ህፃናት መስለን ብትወለድ ራሱ። ምክንያቱም በጣም ነው የምታምረው፣ በጣም ቆንጂ ናት። የሆነ እጁን ታጥቦ ምናምን ፈጠረ ፈጣሪ ምናምን ሲባል ሰምታችሁ ታውቃላችሁ። እንደሆነም ይሄ የሚሆነው ለትንሱ ህፃን ነው። በጣም ስለመወዳት ምናምን ነገር አይደለም፣ በወዳትም ግን ህፃኗ በጣም ቆንጂ ናት። እራሷን ነው የምትመስለው። የሆነ ነገሯ በአባቷ ቢወጣም ከአባቷ ጋር ብትመሳሰልም ግን በጣም እናቷን ትመስላለች፣ በጣም ታምራለች። እና ፋሚሊዎች አንድ እድል ልሰጣችሁ ነው።
በእኔ በኩል በእኔ ቻናል በእኔ አካውንት በኩል ትንሱን አልጠየቃችሁም። ዛሬ ግን እኔ ይህን እድል ሰጠቻችሁ ትጠይቃታላችሁ ማለት ነው። ያው በአካል እንኳን ባጠይቋና በእኔ ቻናል በኩል እንድጠይቁ እድል ሰጣችኋለሁ። ይህን እድል ትጠቀሙበታላችሁ ብዬ አስባለሁ። ግን ስትጠይቁ ይኸውላችሁ ባዶ እጅ መጠየቅ የለም። ወላድ ናት አራስ ናት ምናምን ነገር እና ባዶ እጅ መጠየቅ የለም። እስከዛሬ ባዶ እጅ የጠየቃችሁ አላችሁ እና አይሆንም። የሆነ ነገር ይዛችሁ መምጣት አለባችሁ። ግን የሆነ ነገር ሲባል ለእናትየዋ አይደለም፣ ለሕፃኗ ይሁን ለቆንጅየዋ ልጅ። ለእናቷም ካሰባችሁ ከተረፈ ለሁለቱም ቢሆን ሪከመንድ አደርጋችኋለሁ። እና ብቻ ብዙ አስጠበቅኳችሁ መሰለኝ። ልታዩት በጣም ጓጉቷችኋል። ላሳያችሁ እንደሆነም ይሄኛው ማለቴ ብቻ ምርጬ አሪፍ ይሁን አይሁን አላውቅም፣ ብቻ ስለወደድኩት ነው። ይሄ በጣም ፒስ ነው። ይሄ በጣም የሚያምር ነገር ነው እና ብቻ እስቲ እኔ ግን ከትንሱ በፊት ለእናንተ ማሳየት አልነበረብኝም። ከትንሱ በፊት ለእናንተ ባላሳይ ደስ ይለኝ ነበር መጀመሪያ፣ ምክንያቱም ማየት የነበረባት ትንሱ ናት እና በቃ ይህን ያህል ካያችሁት ይበቃችኋል። እውነት ይበቃችኋል። እና ሁለተኛው ደግሞ ያው ሕፃኗ ሁልጊዜ የምትጠቀመው ነገር ነው። ሕፃኗ ሁልጊዜ የምትጠቀመው ነገር ስለሆነ እሱ ውስጥ ነው የሚሆነው። ለእናንተ አላሳያችሁም። ብቻ እንደሆነም የሆነ ነገር ልበላችሁ በዚህ ቪዲዮ በጣም ኦቨር ውድ የሚባለውን ስጦታ ለሕፃኗ ከገዛችሁ እንደሆነም ከሕፃኗ ጋር አስተዋውቃችኋለሁ። ይህን ቪዲዮ የምታዩ በጣም ውድ የሚባል ነገር ከገዛችሁላት ለሕፃኗ በቃ እኔ ከሕፃኗ ጋር ወስጄ አስተዋውቋችኋለሁ። ከዛች ቆንጂዬ ሕፃን ጋር እድል አላገኛችሁም እሷን ለማየት እና እኔ እድል ሰጣችኋለሁ ማለት ነው። ግን ይሄ የሚሆነው እሷ የሚመጠን ነገር ብቻ ከተገዛ ነው እና ብቻ አስቡበት፣ በጣም አስቡበት። ትንሱዬ በዚህ ይህን ቪዲዮ የምታይ ከሆነ እኔ እንጃ እንኳን ፈጣሪ በሰላም ገላገለች። እንዲህ ስቀልድ እንዲህ ስጮት ምናምን ነገር መከራ ያላሳለፈች ይመስላችኋል? እውነት እኔ የዛን ቀን የወለደች ቀን እዛው ሆስፒታል ነበርኩና ብቻ እኔ ምን ልበላችሁ በህይወቴ እኔ ሴት ልጅ ስትወልድ አጠገብ ምናምን ሆኜ አይቼ አላቅም። የሆነ ወይም ደግሞ ከውጭ ጠብቄ አላቅም፣ ድምፅ ሰምቼ አላቅም። እና እናቴን እንደወደን ያደረግሽኝ ብቻ እኔ እንደዛ ሰው ሲጮህ የሆነ አለ አይደለ? ሞክሩት እስቲ ምን ያህል ህመም እንደሆነ ታዩታላችሁ። ወይ ሰንደል ነገር ወይ ደግሞ ክብሪት እንዲሎክሱና አጥፍታችሁ እስቲ ቆዳችሁን አስነቁ። ምን አይነት ድምፅና ምን አይነት ስሜት እንደሚሰማችሁ ያኔ ታያላችሁ። እና ፈልጊ ነው እናትነትን ያኔ ተረዳ። እናት ምን አይነት መከራ አሳልፋ እንደወለዳቻችሁ ያኔ ታውቃላችሁ። ምጥ ማለት በጣም ከባድ። እኔ እንደዛ አይነት ድምፅ በህይወቴ ሰምቼ አላውቅም። የሆነ አለ አይደለ ላያችሁ ላይ ክብሪት ተለኩሶ ሲጮህ ምናምን ነገር ነው። ብቻ የማይሰማችሁ ስሜት የለም። እናታችሁን የማትወዱበት ምንም አይነት ምክንያት አይኖራችሁም፣ ያንን ነገር ሰምታችሁ ማለት ነው። አሁን ሜቢ ሴቶችም ሆናችሁ ወንዶችም ሆናችሁ የምትከታተሉ ሰዎች ትኖራላችሁ እና እንዲህ አይነት ስሜት በተአምር ሊሰማችሁ አይችልም። እኔ ይህን ነገር ሰምታችሁ የምታውቁ ወይ ሰው ሲወልድ አጠገብ ሆናችሁ የምታውቁ የእናትን ትርጉም ትረዳላችሁ። እኔ እስካሁን እናቴን የምወድበትና የሆነ የምረዳበትን እንትን እስከዛሬ ልክ እንዳልሆነ ያወቅኩት ትንሱ ስትወልድ ነው። ትንሱ በጣም ለእናቴ ያለኝን ቦታ እንድጨምር ነው ያደረገችኝ። የእውነት ያ ድምፅ መቼም ከጭንቅላቴ አይጠፋም። በቃ እናትነት ምን እንደሆነ ትረዳላችሁ። ብቻ እኔ በጣም ነው የማመሰግነው። እወድሻለሁ እህቴ። በዚሁ አጋጣሚ ይህን ቪዲዮ ታዩዋለሽ እና ብቻ በጣም ነው የማመሰግነው። አንቺ ደግሞ ይገባሻል፣ ከዚህ በላይ ይገባሻል። መልካም ሁሉ ላንቺ፣ የእውነት መልካም ሁሉ ላንቺ። በቃ ሌላ ምንም እምልሽ ነገር የለም። እዚህ ዓለም ላይ ያለ መልካም ነገር እንዳለ አንቺ ያንስብሻል ነው የምልሽ። በጣም ነው የሚያንስብሽ። ያሳለፍሽው ነገራቶች አሉ። አብረን ነው ያሳለፍነው ማለት ካጠገብሽ ነበርኩ ላርቀሽ ምናምን ነገሮች ሲኝ ነበር። ብቻ ላንቺ ሁሉ መልካም፣ ሁሉ ጥሩ፣ ሁሉ ነገር ላንቺ መልካም የሚባለው ይገባሻል። እስቲ አሁን ደግሞ አብረን ገብተን እሷ ያለችበትን ሁኔታ እናያለን። ተከተሉኝ። እንግዲህ ፏ ሸብረቅ ምናምን ብላለች ይመስለኛል። ብቻ እኔ እንጃ እውነት እኔ
ያንን ጊዜ በማሳለፍሽ ራሱ በጣም ትችያለሽ። በጣም ነው የምትችይ በእውነት። ብቻ እስቲ እንግባና እንያት፣ እሷን ደግሞ እናውራት። ያሳለፈችውን ነገር ብታቅም እናንተ ማወቅ አለባችሁ እንዴት እንዳሳለፈች። ብቻ እሷን እንጠይቃታለን፣ አብረን እንጠይቃትና እናሳልፈዋለን ማለት ነው። ውስጥ ነው የምትሆነው። እኛ እዚህ እንጠብቃትና የሚመቻት ከሆነ ደግሞ ገብታ እንጠይቃታለን። ነግሯለን እዚህ ጋር ዌልካም ቤቢ ምናምን የሚል አለ። ብቻ እና እንደምታዩት ነው ፏ ምናምን ብሏል። ብቻ እስቲ ውስጥ ገብቼ የሚመቻት ከሆነ ጠይቂያት መጣና አብረን እንገባለን ማለት ነው። እዚሁ ጠብቁኝ። አሃ እንግዲህ እድለኛ ናችሁ። ይመቻታል። እኔ እንደሆነም የተኛች ምናምን መስሎኝ ነበር። ተኝታ ከሆነ እዚሁ ቪዲዮን አቋርጣለሁ ብዬ ነበረ፣ ግን አልተኛችም። እንጠይቃት ነው። አብረን እንግባ። ቤቶች መግባት ይቻላል? ደህና ነሽ? እንዴት ነሽ? ሁሉ ሰላም? ደህና ነሽ? የልጅ እናት እንዴት ነሽ? ኧረ እኔ እቆማለሁ፣ እንዲህ አወራሻለሁ። ችግር የለውም። ኧረ ቁጭ በል ወይ እዛ ሶፋ ላይ። አንቺ እዚሁ ጋር ሁኚ በቃ። ደህና ነሽ? እንዴት ነሽ? እንዴት ናት ቆንጆዋ ልጅ? እንዴት ናት? ደህና ናት። አሁን እንዴት ነው እናትነት? እንዴት ይዘሻል? እኔማ ቪዲዮ ይዤ ነው። ዛሬ እኮ እድል ልስጣችሁ እንደሆነም በእኔ በኩል ትንሱን ጠይቋት ምናምን ብዬ እኮ ነው። ባዶ እጅ እንደነገርኳችሁ ነው። መጠየቅ አይቻልም። የምትጠይቋትም ከሆነ በሆነ ነገር ነው የምትጠይቋት። እሺ ኧረ ይቻላል። ለአንቺ አንድ ያመጣሁት ለልጄ ነው እንጂ ለልጅሽ። እኔ ግን የልጆች ልብስ በቃ እንጂ እያደረኩ ነው። ዳይፐር ራሱ ወጪ በቃ ያነስ ነው። የማይቀረው ነገር ደግሞ ይሄ ነው። አንተ ቆይ ልጅ አይደለ በባዶ እጅ ስትመጣ አይሆንም እንዴ? እንደዛማ አይሆንም። እንዴት ወላደች የወሰደች ቆይ ሙቃት መጣም በፔርሙዝ ምናምን እሱ ነበር የጠበኩኝ ነበር። ሾርባ ምናምን ሱሬ ሾርባ ይችላል በጣም ሰምታችኋል። እንግዲህ እኔ በሾርባ ተጠይቀኛለሁ ብዬ ነበር ያሰብኩት። ጌታ በጣም ነው የማመሰግነው የኔ ወንድም፣ የኔ ጨዋ ወንድም፣ ጨዋ የሰው አክባሪነት በሌለው ብር ነው እንግዲህ እሱ ገና ታዳጊ ነው እና እውነቴን በማድረግ በጣም ነው የማመሰግነው ሱልዬ። ይሄ እኮ ልጄ ተኝታለች፣ ለጥ ብላለች። አላስምህም እስማለሁ እያለ አስቸግሮኛል በጣም። ቤተሰብ በመጣ ቁጥር እኔ ማሳም የለብኝም ማለት አሁን ምንድን ነው የእግሯን ስር ነው መሳም ያለብኝ። ወደፊት ንግስት እንትን ይላል ንግስት ትሆናለች ወይ ደግሞ ሲጀመር የምትሆን ላይ መስለኛል። ምን ንግስት የምትሆን ላይ መስለኛል። እውነት የእውነት ስለመልኳ በእውነቱ አይወራም። ቀደም እንደነገርኳችሁ ነው። እንዴት እንደምታምር ነግሬያችኋለሁ። እያስከፈልኩ ነው ማሳየው። መጀመሪያ እዛ ሲገባ መታወቂያ ምናምን ያስፈልገዋል ለጥበቃ ምናምን ያው ልጄ እንዳትነጠቅብኝ። ከዛ በኋላ ደግሞ በክፍያ በብር ፊቷን ለማየት እንደውም በጨረታ ነው። እንዴት ቢሆን ነው ቆንጆ ነች በማውጣት አንቺ እኔ ነግሬያችኋለሁ። በአንቺ ነው የወጣችሁ፣ በእሷ ነው የወጣችሁ። የሆነ ነገር ኧረ እኔ የሆነ ነገር ነው አባቷን የሚመስለው። እሱ ደስ የሚሉ ከኔም ደስ የሚሉ ነገሮች ነው የወሰደችው። በቃ ቆንጆ ነገር ነው የወሰደችው እና ፈጣሪ ይመስገን ብቻ። እና እኔ ትችያለሽ ነው የምልሽ፣ ሌላ ምንም አልልም። ብቻ ሁሉም ነገር ይገባሻል። ጥሩ ነገር ለአንቺ ይገባሻል። የምሬን ነው የምሬን ነው። እውነት ለመናገር ሱሌ አብረን ያማጥ ነው አብሮ ነበረ፣ እያለቀሰ ነበር
ወይኔ ሲነግሩኝ እናቴ ስትነግረኝ እንደዚህ ይዞ ጭንቅላቱን ከዛ ጫንቆት ምናምን ሌላ ቦታ ይሄድ ነበር ሲነግሩኝ ማለት ነው። እና በእውነቱ አመሰግናለሁ። ጭንቀቴን ተካፍለ የእውነት አብረን ይሄን ነው ስንሄድም ስንመጣም አድሮ ከኛ ጋር ምናምን እና ኢቨን ያደረው ራሱ ሩም በእርግጥ ክፍሉ በጣም ቆንጆ ክፍል ነበር ማደሪያ፣ ግን ለነማዘር ምናምን ትቶ መኪና ውስጥ አድሮ መስዋዕትነት ለእህቱ የከፈለው መስዋዕትነት ነው። መኪና ውስጥ ተኝቶ ነው ያደረው እና ስለዚህ አመሰግናለሁ ስለጠየከኝ። ኢቨን ማዘሩ ራሱ ደውላ ጠይቃኛለች እና በቃ ደስ ይላል የምር አራስ ቤት ሰው መጥቶ ሲጠይቅ ምናምን በጣም ነው ደስ የሚለው። ብቻ ከመቀመጥ የሆነ ዲፕሬሽን ውስጥ ያስገባል ብቻ ስትሆኑና በቃ በየሰዓቱ ይመጣል፣ ልጄን ያያታል፣ እኔን ያየኛል፣ እዚህ ቁጭ ብሎ ነው የሚውለው ምናምን እና በጣም ነው ማመሰግነው የኔ ወንድም። አንሰበሻል ለዚህ ደግሞ ለእንትን በጣም ነው ማመሰግነው። ነገ አልብሼ እጠብቅሃለሁ። አልብሼ ዳይፐሩን ላድርግልህ። ኧረ ለሱም ብቻ ስታድግ ዳይፐሩን ነው ማድረግልህ። ዳይፐሩን ነው ማድረግልህ። እንደውንም ከዚህ በላይ ስታድግ አሁን እኔ እሷ አድጋ የሆነ ከአንቺ ጋር እስካያት ነው እንደሆነ የሚጨነቅ የጓጓሁት። አሁን ያኔ እርጉዝ እያለሽ እስክትወለድ ነበር የጓጓሁት። አሁን ደግሞ ስትራመድ ማየት ጓጓው። በቃ ዳዴ ይዘናት ነው። አይ አሁንማ ገና ናት። እንደው በጣም ረበሽናት። እዚህ ሆነን ራሱ አትሰማም። ይሰማሉ እንዴ? በዚህ እድሜያቸው የሚሰሙ ሚያ አይመስለኝም። ኧረ ይሰማሉ። አይሰሙም ብለሽ ነው? ይሰማሉ። ድምፅማ እውነት እንዴ ይሰማሉ። ድምፅማ ይሰማሉ። እንደው ሴቭ ሁላ ታደርጋለች እቺ ሲመስለኝ። ውስጥ አለ ያለ እንዴ እኔ አወራታለሁ። ለካ እኔ ሳወራት ምናምን ትሰማለች ማለት ነው። ትሰማለች። አትንሾካሸኩ እሷ ጋር አንቺና አትንሾካሸኩ ትሰማለች። እና አይ እንትን እኮ እኔ እንዳትሰማችሁ ትሰማለች። እውነት ብዬ በጣም ነው የማመሰግነው። አንተም ለወግ ማድረግ አብቅቶ ፈጣሪ አንተም ወልደህ እኔ ለመጠየቅ ያብቃኝ። በጣም ነው የማመሰግነው የኔ ምርጥ ወንድም። እውነት በቃ እኔ ወንድሜ ከምላቸው ሰዎች አንዱ ነህና መወለድ ቋንቋ ነው። ገብታችኋል? የስጋ ምናምን መወለድ ቋንቋ ነውና አንተን የመሰለ ወንድም እግዚአብሔር ስለሰጠኝ አመሰግናለሁ። እና ቤተሰቦች ደግሞ ሰላም አላልኳችሁ። እንዴት ናችሁ? የሱሌይ ቤተሰቦች ደህና ናችሁ ወይ? በዚሁ አጋጣሚ ይሄ ወንድማችሁ ሱሌይማን አበረታቱት፣ ሰብስክራይብ አድርጉት፣ ቪዲዮውን ሲጀምሩ ላይክ አድርጉት። ያው እኛ ኢትዮጵያውያን በመልካምነት ነው የምንታወቀውና ሱሌይ ደግሞ ማለት ለእናንተም ወንድም የሚሆን በቃ እንዲህ እንደምታይ ትንሽዬ ደስ የሚል ልጅ ነውና አበረታቱት። ቤተሰብ ሰብስክራይብ አድርጉት። ስንት ነው አሁን የገባው? 13 ምናምን 13000። በዚህ ቪዲዮ 15000 እጠብቃለሁ። 15000 እንትን ካላችሁ እኔ ስጦታ ሰጠዋለሁ። ከዚሁ አራስ ቤት ሆኜ እንግዲህ አስልኬ ምናምን ወይ 20000 ደግሞ ካረጋችሁ ተለቅ ይላል። አይፎንም ሊሆን ይችላል። ቻሌንጅ በዚህ ቪዲዮ 20000 ከገባ 13 ፕሮ ማክስ ሰምታችኋል። እንግዲህ በቲክቶክ ነው ወደ ዩቲዩብ እናምጣው። እስኪ እንጀምር ምናምን ብለን የምሬን ነው። 20000 ብታስገቡት ደስ ይለኛል። እንዳልኳችሁ 13 ፕሮ ማክስ አለው በዚህ ቪዲዮ ነው። ግን እስኪ የምን ይሆናል 5000 ላይክ ካለው እንደገና ደግሞ ከ20000 ከገባ 13 ፕሮ ማክስ አታድርጉና ይኸውላችሁ አስመልጡኝ አሏችሁ። ደግሞ ታረጋዋለች። የማታረጉ እንዳይመስላችሁ። እንግዲህ አንረብሽሽ። አሁን ልጅቷ እያለች ነው ድምጿን ሰምታችሁ። ይሄን ያህል ከጠየቅናት ይበቃል። በቃ ሱልዬ እንግዲህ ቻው። በቃ እዛ ዛሬ ለምሳሌ ብዙም አንረብሽሽ። እሺ ቻው። እሺ ቴንክ ዩ። እሺ ቻው። አመሰግናለሁ። ሰላም ትሰማለች ብዬሻለሁ። ሰላም በይልኝ። እሺ ሱሌይማን ይወድሻል በይልኝ። እሺ እንግዲህ ሰምታችኋል። ጠይቀናታል። ያለው ነገር በጣም አሪፍ ነው የሚመስለኝ። ብቻ ሰዎች ፋሚሊዎች እኔ የማታደርገው አይመስለኝም።
ሰምታችኋል። አይከብዳችሁም ደግሞ 20 ሺህ ነው ይኸውላችሁ። 7 ሺህ ብቻ ነው እንትን የሚለኝ። እውነት ያስፈልገኛል። የምሬ ነው። በቃ ሰብስክራይብ ሼር አድርጉና ሰብስክራይብ አስደርጉልኝ። 20 ሺህ ብቻ እና ታደርጓለች። የምር የምትሰጠኝ ይመስለኛል ሳይሆን እርግጠኛ ነኝ። 13 ፕሮ ማክስ ነው። እንዳያመልጠኝ የእውነት እንዳያመልጠኝ ታደርጉታላችሁ። ደግሞ እኔ አያንስብኝም 13 ፕሮ ማክስ እናቴን ይገባኛል። አይመስላችሁም? ብቻ እንትን አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ አድርጉ። 5,000 ላይክ እና 7,000 ምናምን እንትን ነው። ብቻ ታሳኩታላችሁ። እኔ እፈልገዋለሁ ይህን ስልክ በጣም ነው የምፈልገው። ሲጀመር በጣም የምወደው የምጓጓለት ስልክ ነው እና አድርጉት። እና እንዳልኳቸው ነው። በጣም ቆንጂ ልጅ ናት፣ በጣም ቆንጂ ህፃን ናት። እሱን ግን አታዩም። ዝም ብሎ ማየት የለም እንደነገርኳችሁ። እና ሰብስክራይብ አድርጉልኝ፣ 20 ሺህ ያስገቡኝ። ወዳችኋለሁ። ይመቻችሁ።